ሰላም እንዴት ናቸው? የዩቱብ ቤተሰቦቼ ሁሉ ሰላም ነው ወይ? ከእኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ አንድ ነገር ማለት ፈለኩኝ። በተለይ እኔ አረብ ሀገር የሚመለከቱ ሴቶች ናቸው ከራሴም ጭምር። በተለይ ልጅ ቤት የምትሰሩ እህቶቼ በጣም ቻሌንጅ አለው አውቃለሁ። ከዚህ በፊት ሰርቼ ስላለፍኩት ልጅ ቤት ማለት ነው። ግን ደግሞ በጣም ጥንቃቄ ማድረግ አለባችሁ። የእውነት ነው የምላችሁ። በጣም ጥንቃቄ ማድረግ አለባችሁ። ለምን እንደሆነ ታውቃላችሁ? ማታ ሀገር ሰላም ነው ብዬ ሌተኛ ክፍሌን ሲገባ የሆነ ቴክስት ደረሰኝ። ያም ቴክስት ምንድነው? ልጄን ገፍትራ ጥለዋለች። ልጁ እዚህ ጎረቤት ነው። ልጁ መንቀሳቀስ አይችልም ያለ ሰው ማለት ነው። ገና 8 ዓመቱ ነው። ማንኛውም ነገር በሰው እገዛ ነው የሚሄደው። በሰው እገዛ ነው ሽንት ቤት የሚሄደው፣ የሚበላው፣ የሚንቀሳቀሰው። ሰው ካገዘው ይንቀሳቀሳል። ሰው ካላገዘው ሽንት ቤትም ሰው ካልወሰደው እሱ መሄድ መንቀሳቀስ አይችልም። እና መቆም ትንሽ ይቆማል፣ ቀጥ ብሎ ባይቆም ይቆማል። ግን ትንሽ ነገር ከነካችሁ ይወድቃል። ልጁ በተደጋጋሚ ኦፕሬሽን ተደርጓል። ጭንቅላቱ 2 ጊዜ፣ ሆዱም በቃ ሁሉም ቦታ ኦፕሬሽን ነው ልጁ። እና ትንሽ መሬቱ ከነካው ጭንቅላቱን ከዚህም በፊት ብዙ ጊዜ ደርሷል። እና ራሱን የመሳት ነገር አለበት። በጣም ራሱን ይስታል በሚያስፈራ ሁኔታ። እና ልጁን ገፍትራብኛለች ብላ ነው ሜሴጅ ላከችልኝ። እውነት ነው። ልጆቹ በጣም አስቸግራሉ፣ ይሳደባሉ፣ ይማታሉ። ሁሉም ቤት ያለ ነው። ይደበድባሉ፣ ብዙ ነገር አለ። በዛም ነው ጥሩ ልጆች አሉ። እና ጠይቅልኝ ነው ሴትዮዋ፣ ልጅቷን ጠይቅልኝ። ከዚህ በፊት ልጆችን የምትመታውን ሁላ ቪዲዮ አለኝ። ጠይቅልኝ ብላ ነው ይህን ነገር የላከችልኝ። ልጅቷን ስጠይቃት ምንድን ነው አለችኝ? የሚያናድድ መልስ። አንድ እኛ መጣ ነው ለስራ ነው አይደል እንዴ? ለስራ እስከሆነ ድረስ ግዴታና መብታችን ማወቅ አለብን። ወይም ደግሞ አለበለዚያ አለመምጣት ነው። ምክንያቱም ይሄ ልጅ የሆነ ነገር ቢሆን ተጠያቂነት ነው የምትወስድ። አደራ ነው አይደል? አንድ ስራ እኮ አንድ ቤት ስትቀጠር አደራ ነው። እርግጥ ነው ብዙ ኃላፊነት ይኖራል። ልጆች ደግሞ በጣም ከባድ ናቸው። በጣም ከሚባለው በላይ የአረብ ልጆች ከባድ ናቸው። ንግግራቸው ከባድ ነው። ስድባቸው፣ ጩኸታቸው ከማዳሞች በላይ የሚያደርጋቸው ልጆች አሉ። በእውነት ነው የምላቸው። ለምንድን ነው እንዴ ያርግሻል ወይ እያለች ነው ስላት፣ የራሳቸው ጉዳይ ነው አለች። በሚያሳዝን ሁኔታ መልሷ ማለት የራሳቸው ጉዳይ፣ ከፈለገች አሁን ይዛኝ ትሄድ። ምንድነው ሰው መስራት ካልፈለገ እንደዛ ማድረግ አይደለም። የዛኛው ሰው ጦስ ለሌላውም ይተርፋል። ሌላው ስንት እንጀራ ፍለጋ ሰራተኛ ያለ በየብሩ የሚንከራተት፣ በየቦታው የሚንከራተት፣ በየበረሃው እንደምታውቁት ነው። በየቦታው የሚሞቱት ምንድን ነው? እንጀራ ፍለጋ ነው አይደል እንዴ? ከፈለገች አሁን ትውሰደኝ። አስብ፣ የብዙ ሰው እንጀራ ነው የሚዘጋው በአንዱ ባመጣው ጣጣ ማለት ነው። አንድ ሰው ስራ ካልፈለገ ወሰዱኝ አልፈልግም ነው። አረቦች የእውነት ነው የሚላቸው፣ ከምንም ነገር በላይ ለልጆቻቸው ቦታ አላቸው። ከምንም ነገር በላይ ይሄን ነገር ስራ ባሰሩ እንኳን ይመርጣሉ። ልጆቻቸውን ከወደዳቸው፣ ልጆቻቸውን አፍ አውጥታችሁ እኮ የፈለጉት ቢያረጉ መጮህ አትችሉም። በጣም ነው ቀር የሚላቸው። ለምን የመጣንበት ዓላማ ለምን እንረሳለን? የራሳቸው ጉዳይ ነው አለችኝ። እንግዲህ እሷ ማሄድ ፈልጋ ይሆናል ቢሮ። እንደዚህ መሄድ የምትፈልጉ ከሆነ ሌሎችም ይኖሩ ይሆናል ማናውቃል። በዛም ልክ ደግሞ አንገታቸውን ደፍተው የሚሰሩ አሉ። መሄድ የምትፈልጉ ከሆነ በስርዓት እንሄድ ነው። ልጆቻቸውን በየአቅጣጫው ካሜራ ነው ያለው አረብ ቤት። በየአቅጣጫው ምንም የምትደብቁት ነገር የለም። በካሜራ ነው የሚከታተሉት። በዛ በተለይ ያ ቤት ከባድ ቤት ነው። በልጁ የተነሳ እኔ ከመጣሁ ብቻ ከ3 በላይ አባረዋል። በልጁ በዚህ በአሁኑ በሚታመመው ልጅ የተነሳ ማለት ነው። ምን ልላችሁ ፈልጌ ነው፣ ትዕግስት አልኩ። ለሁሉም ነገር ትዕግስት፣ ጊዜ፣ ሰዓት አለው። ሰው አልፈልግም አልሰራም ካልኩ ቀጥታ ቢሮ ውሰዱኝ ማለት ይችላል እኮ። እንዲህ ያለ ነው እኮ የሰው ሀገር ነው። ሰው እንኳን ኮንትራቱን ጨርሶ በሰላም ራሱ ለመውጣት በጣም ከባድ ነው። ወላሂ ቻሌንጅ አለው። እናታውቁ
በጣም ከባድ ነው። በሰላም የምንወጣበትን መንገድ ማመቻቻት ነው ያለብን ማናችንም ብንሆን፣ በተለይ ሰው ቤት የሚሰሩ ልጆች። ስለዚህ አደራችሁን፣ የእውነት ነው የምላችሁ፣ አደራችሁን ስሜታዊ አትሆኑ፣ አትበሳጩ። በሰላም መውጣቱ ከምንም ነገር በላይ ትልቅ ነገር ነው። በሰላም እንደወጣት በሰላም ለሀገራችን ያብቃን ነው። ይሄ ልጅ የሆነ ነገር ቢሆን እንዴ እዚህ ሀገር ደግሞ በጣም ከባድ ነው። ቻሌንጅ አለው ማለት እንኳን የሆነ ነገር ሰርታችሁ ሳሰሩም እንኳን በጣም ከባድ ነው፣ በተለይ ለሀበሻ። ስለዚህ አንድን ስራ ስትሰሩት የራሱ ጉዳይ አያገባኝም ምናምን ከምትሉ ይልቅ ስራ እስከተሰጣችሁ በስርዓት መስራት ነው። ስልክ ነው የምትይዘው ትለኛለች። አብዛኛው ጊዜ በስልክ አንገቷን ትደፋለች። እኔ እሷን ማባረር አላቃተኝም ነገር። እኔ ደግሞ ቢነግራትም የሚሰማ አስባበት ላይ የራስ ዜጋ ከባድ ነው። የመናናቅ ነገር አለ ምናምን ነገር አይሰማህም ወይም አሰማሽም። ግን በሌሎች ደግሞ እንጀራ መዝጋት የለብንም። እንደ እከሌ ከዚህ በፊት እናቷ ቤት ነበረች፣ ሰራተኛ ነበረች። የእውነት ነው። ከእሷ ያተነዘ ብዙ ስንሄድ እናጋጠም ሲያዩን ስማችን ጠርቶ እዚህ የኢትዮጵያ ዜጋ ናቸው ክፉ ናቸው ነው የሚባለው። ለምን በጣም ክፋት ትሰራ ነበር። መሆን የለበትም። የተገፋንም ቢሆን ኮንትራታችን በስርዓት መጨረስ አለብን። ያልሆነ ባህሪ፣ ያልሆነ ስድብ፣ ያልሆነ ድርጊት ማድረግ የለብንም። ይህ እኮ ጥሩ አይደለም፣ ለእኛ ጥሩ አይደለም። የእውነት ነው የሚላችሁ። መታገስን የሚያክል ነገር አለ። ሁላችንም የሰው ቤት ናለን። ስቲል ሰው ቤት ነን እስካሁን ድረስ አላህ ራሳችን ርዝቅ ስተን። ምን ሌላችሁ ፈልጌ ንግግሯ መልሷ በጣም ነው ያበሳጨኝ። ማታ ለእሷ እንኳን የሚመልስላት መልስ ናጣሁት። እኔ ያላቅም ጠይቃት ራሷን አልኳት። ምክንያቱም ምን ብዬ ነው የምመልሰው? ለምን አርገሻል ወይ ስለት የራሱ ጉዳይ ከፈለገች አሁን ተወሰደኝ ነው። እሷ መሄዱን ነፈለገችው፣ ቢሮ መቀመጥ ነፈለገችው። የስራ ሀሳቡም አላማም የላትም። ቢሮ ቁጭ ብላ መገላበጥ ነው የምትፈልገው። አንድ ሰው የመጣበትን አላማ ከረሳው ይሄ ነው እኮ የመጣበት አላማ ከሌለው እኮ ይሄኛው ነው ይሄኛውን የሚያስበው ሁሌ። ስለዚህ ብዙ ንጹህ እህቶች ያሉ ቤተሰብ የሚያስተዳድሩ እህት ወንድም የሚያስተዳድሩ ከራሳቸው አልቆ ለሀገሩ እንኳን የሚተርፉ ብዙ እህቶች አሉ። አንገታቸውን ደፍቶ የሰው ቤት እንኳን የሚሰሩ ብዙ አሉ። በዛም ልክ ደግሞ ክፋት፣ ክፉ የወጡበትን አላማ ረስቶ የሚንዘላዘሉ ብዙ እህቶች አሉ። ያው እኮ መሆን የለበትም። የወጣንበትን አላማ ካወቅን ስራ አድርገን አገራችን መግባት አለብን በስርዓት ማለት ማንንም ሳትነካ። ግን በተለይ ከልጆች ጋር ያላችሁ ግንኙነት ወላሂ ማሰመር አለባችሁ። በጣም ከልጆች ጋር ያላቸው ትዕግስት ያስጨርሳሉ። በደንብ አውቃለሁ። በጣም ትዕግስት የሚያስጨርሱት እስከ ጥግ ድረስ አውቃለሁ ስላለፍኩበት ነው። ግን ደግሞ ዋጥ አድርጉት፣ የመረራችሁን ዋጡት። ኃይል ነገር ለመውሰድ አትቹክሉ። ያላችሁት የሰው ሀገር ነው። ለእናንተ የሚደርስ የለም። ለእናንተ የሚፈርድ የለም እኮ። ጥፋተኛ ባትሆኑ እንኳን ጥፋተኛ ሆናችሁ ጥፋተኛ ባትሆኑ እንኳን የሚያደሉት ለእነሱ ነው። ስለዚህ ራሳችሁን ጠብቁ። እኔ አላውቅም። እስኪ በኮሜንት ላይ ሀሳባችሁን አስቀምጡልኝ። ውደቶ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አዲስ ጀማሪ ነኝ እንደኔ አረብ ሀገር የመረረው ማለት ነው። እና ኢንሻአላህ ራሳችሁን ጠብቁ። በቻላችሁት መጠን የሆነ ነገር ለማድረግ አትቸኩሉ፣ ታገሱ። የዛች የተናደዳችሁበት ደቂቃ ሰዓት ታልፋለች። እዛች ሰዓት ሰይጣን ሊያሳስት ይችላል ብዙ ነገር። ያችን ሰዓት እንደምንም ብላችሁ ተቋቁማችሁ ማለፍ አለባችሁ። ምክንያቱም ለነገ አላማችሁ ያሁን መናደዳችሁ የነገን አላማ ይቆርጡባችኋል፣ ያልሆነ ቦታ ይጤላችኋል። እና መታገስን የሚያክል ነገር የለም። ታገሱ። በሰላም ሀገራችን እንደወጣን ለሀገራችን ያብቃል። ሁላችንም በየሃይማኖታችን ዱዓ ማድረግ ነው፣ ጸሎት ማድረግ ነው ሁላችንም ማለት ነው። ኢንሻአላህ በቻልነው መጠን መታገስን የሚያክል ነገር የለም። ከልጆች ጋር ከማዳሞች ጋር ያለን አላቃ ማስተካከል አለብን።
የእውነት ነው የምላችሁ። በደንብ ማስተካከል አለብን። አመሰግናለሁ ስለምታበረታቱኝ፣ ስለምትሰጡኝ ኮሜንት በጣም አድርገን የሚያመሰግነው ወዶቼ፣ ወዳችኋለሁ። ቻው